የሰው ልጅ መንገደኛ ነው። በህይወቱ በጣም ትልቁ ጨለማ አንድ አለ። እሱም ግራ መጋባት ይባላል። ሁልጊዜ ነው ሰው ግራ የሚገባው። ከቃሉ ጋር ነች። ስለዚህ ሰው ግራ መጋባቱ አንዱ ላግባ ልመንኩስ፣ አንዱ ግራ መጋባት ነው። ሲያጣ ልመንኩስ ይላል፣ ሲያገኝ እንደዚያ ይላል ብሎ ተብሎ ይታሰባል ነው እንጂ እርግጠኛ መሆን አይቻልም። እንደዚያ ይላል ሰው፣ ግራ ይገባዋል። ሌላው ቀርቶ እኮ እቤት ለዋል ቤተክርስቲያን፣ እንደው አሁን ቤተክርስቲያን ልሂድ አልሂድ ምርጫ ነው። አሁን ይሄ ነጩን ሸሚዝ ልልበስ ቀዩንም፣ ሰው በዚህ ሁሉ ነው ግራ የሚገባው። ግራ መጋባት የህይወት በጣም ትልቁ መከራ ነው። ሸቀጣ ሸቀጥ ልነግድ ቡቲክ ልክፈት፣ ይሄም ግራ መጋባት። ሁልጊዜ የሰው ልጅ የእርግጠኝነት ስሜት የለውም። ታዲያ ምንድነው? ለዚህ ስሙት፣ ኖን ማይቶት ለእግሬ ህግከ ብርሃን ለፍኖቴ። ህግህ ለእግሬ መብራት ለመንገዴም ብርሃን። እስኪ በሉ ህግህ በሉ። ለእግሬ መብራት ለመንገዴ ምንድን ነው? ብርሃን ነው፣ ብርሃን ነው። የእግዚአብሔርን ቃል ሁልጊዜ የሚማሩና የሚያነቡ ሰዎች ውሳኔያቸው ሁሉ ብሩህ ነው።